አረ ኢትዮጵያ ውስጥ ክረምት እዩ፣ ክረምት እዩ፣ ክረምት እዩ። እዩ እንዴት እንደሚወርድ በእንትኑ ማለት ነው፣ በሻንዳው ከላይ በዚህ እንዴት እንደሚወርድ እዩት፣ እዩት። ደስ አይልም? ኢትዮጵያ እኮ በቃ በጣም ነው ደስ የምትለው እውነት። እስኪ እዩት ዝናቡን፣ እስኪ እዩት አካባቢው ላይ እዩት፣ ጎርፉ እንዴት እንደሚወርድ። ይሄ እንግዲህ የሰፈር የቤታችንን ነው የምላችሁ። እዩት፣ አያችሁት? ይሄ እኛ አካባቢ ነው እንግዲህ። ወደ ውጭ ደግሞ ሲከድ እንዴት እንደሚያስፈራራ ላሳያችሁ፣ እንዴት እንደሚጥል እንዴት እንደሚሆን አያችሁት? እንዴት እንደሚወርድ እዩት፣ እንዴት እንደሚሄድ አያችሁ። እንደዚህ ልፍ ሲባል ደግሞ እዚህ ጋር እዩት እንዴት እንደሚሆን ሻንዳው ራሱ እኛስ እዚች ጋር እዚህ ያጠብኩትን ልብስ እዛ ጋር አልጋ ላይ እንዴት እንዳደረኩት እዩት። በዛ እዚህኛው እዚህ ደግሞ እዚህ ያለው ሳይታይም እዛ ውስጥ አስቀምጫው ነው። ማብራቱ ዝናብ እየጣለ ስለሆነ ማብራት ሄዷል። እዩት ጨለማውን ምን እዛም ጨለማ ነው። በነገራችን ላይ ያነ ሻወር ቤት ነው፣ ገና አላስተካከልኩትም። አሁን ይስተካከላል ከክረምት በኋላ። ቀደም ምናምን ቤቴን ራሱ አታዩትም፣ አላስቀባሁትም። ከክረምት በኋላ በደንብ አድርጌ አስቀብቻ አሳያቸዋለሁ። ግን እዩት እንዴት እንደሚሆን በቃ እንዴት ደስ እንደሚል። እዛ ጋር መወልወያውን እዛ ጋር አድርጌው ነው መጥረጊያ፣ ደግሞ ኪችን አድርጌው ነው። እዩት እንዴት እንደሚወርድ አያችሁ። ኢትዮጵያ ላይ ሲያጉረመርም የነበረው በላይ በሳንቃ በኩል ነበረ። ዛሬ እንዲሁ ድንገት ነው። እኛ አካባቢ ምንም ጉርምርምታ ምናምን የለም እና ትንሽዬ ነበረች ጉርምርምታዋ ድምጿ የሚሰማው አመጣው እናትዋዬ። እና ግን ያው አሁን ላይ ዝናብ በጣም ስንፈልግ ነበረ። አሁን ደግሞ በጣም እንትኑን ጤፉንም ማሽላውንም እያጣጠበ እየወሰደ ስለሆነ እንደው ሳይበዛ ቃስ እያደረገ እያሳበቀ ቢጥልልን ሲባል ነበር። ያው እንግዲህ የእግዚአብሔር ስራ ስለሆነ ምንም ማድረግ አይቻልም። ተመስገን ነው እንግዲህ እሱ ያመጣው ስለሆነ። ይሁት አሁን ይሄ የቤቱ ተፋሰስ ነው። እዚህ ጋር የሚፈሰው ደስ የሚለው ነገር ልብስ አጥቤ ራሱ እዚህ ጋር ባሰጣ ማለት ነው። የኛ ቤት ወጭፎ ካልሆነ በስተቀር ዝናብ አይጠልበትም። ኦ ማይ ጋድ እየበዛ መጣ። ያችሁ ለማንኛውም ከዚህ በላይ ውጭ ላይ መቆየት አልችልም እና ያስፈራራን። አወራረዱ ያስፈራራን በራሱ። እቃውን ራሱ አልፈተርኩትም እንትን ብዬ ፈርቼው አያስወጣም። እስከ ጫፍ ድረስ እንትኑ ይመጣል። ይሄ ወጨፎ ደግሞ ደስ የሚለው የኛ ቤት በረንዳው ይሁት እንዴት እንደተለቀ። የኔ ቤት በረንዳዬ በጣም ትልቅ ነው። አያችሁት? በጣም ከሚባለው በላይ ትልቅ ነው። አሁን ይኸው ባራ እያለ ነው።
ለማንኛውም ብልጭ ልጭ ታስላለው። ደህና ሁኑልኝ። ባይ ባይ።